መርጦልናል። የኦሮሚያ መጅሊስ ሐቂቃ ሊከበር ሊመሰገን ይገባል። ጀዛሁሙላሁ ኸይረን። ምክንያቱም ከመጅሊስ የሚጠበቀው አማና ይሄ ነው። ህዝቡን ማስተባበር፣ የሚፈልገውን ሰው በሚፈልገው እንዲጠቀም ማድረግ፣ ዑለማዎችን ወደ ማህበረሰቡ ማምጣት፣ ማህበረሰቡን ደግሞ በዲን እንዲታነጽ ለማድረግ ከዑለማ ማዋሃድ ነው ስራው። ይህም በማድረጉ የኦሮሚያ መጅሊስ ክብር ይገባዋል። በመሆኑም በዚሁ በቅርቡ በአንድ ሳምንት ውስጥ አንዳንድ ሶሻል ሚዲያ ላይ የሚሆን በጽሁፍ የሚሆን በንግግር ይሄን ጉዳይ የሚያንኳስሱ ግለሰቦች እየወጡ ህዝብን ከህዝብ፣ ዑለማን ከዑለማ፣ መሻይክን ከመሻይክ፣ ዱዓትን ከዱዓት፣ አካባቢን ከአካባቢ ለማናቆር የኛ ይሻላል ያንተ ይሻላል የሚል መልእክት ይዘው የመጡ ሰዎች አሉ። ሲጀመር ዑለማ የአንድ ሀገር፣ የአንድ አካባቢ፣ የአንድ ህዝብ፣ የአንድ ማህበረሰብ ተወካይ አይደለም። ዑለማ የነቢያቶች ወራሽ ናቸው። ረሱላችን ዓለይሂ ሰላቱ ወሰላም አልዑለማኡ ወረሰቱል አንቢያ ብለውናል። እነ ፈድሉል ዓሊሚ አንድ ዓሊም ማለት ነው ዐለል ዓቢዲ አንድ ባሪያ ከሆነ አላህን ከሚገዛ ሰው ጋር ስታነጻጽረው ከፈድሊል ቀመሪ ለይለተል በድሪ ዐላ ሳኢሪል ከዋኪብ ወኢነል ዑለማአ ወረሰቱል አንቢያ ወኢነል አንቢያአ ለም ዩወሪሱ ዲናረን ወላ ድርሐመን ብለውናል። ዑለማ እጅግ የተከበሩ ናቸው። ረሱላችን ዓለይሂ ሰላቱ ወሰላም ዑለማዎች የነቢያት ወራሾች ናቸው ብለውናል። የወረሱት ደግሞ ገንዘብን አይደለም፣ ዲናር አይደለም፣ ድርሐም አይደለም፣ ሪያል አይደለም፣ ብር አይደለም። የወረሱት ዒልምን ነው ማለት ነው። እነኝን ዑለማ የማክበር ግዴታ አለብን። የምናከብርበት ምክንያት በስራቸው ነው፣ በዒልማቸው ነው። يرفع الله الذين آمنوا منكم والذين أوتوا العلم درجات ይላል አላሁ ሱብሓነሁ ወተዓላ። ዑለማን ማክበር ግዴታችን ነው። አላህ ሱብሓነሁ ወተዓላ በደረጃቸው ከፍ ያሉ እኔንም የሚፈሩ ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ አላህን የሚፈራ ዓሊም ነው፣ ያወቀ ነው፣ የገባው ነው ብሎናል አላሁ ሱብሓነሁ ወተዓላ። ስለዚህ ዑለማን ማክበር ግዴታችን ነው ማለት ነው። በመጀመሪያ ደረጃ የዕልም ተቃራኒው ጃህል ነው። ሰዎች ካወቁ ተቃራኒው የሚሆነው አለማወቅ ነው ማለት ነው። እነኚህ ዑለማን የሚያንኳስሱ የሚያብጠለጥሉ የኔ ይሻላል ያንተ ይሻላል የሚሉ ሰዎች ሊመከሩ፣ ሊገሰጹ፣ አደብ ሊይዙ፣ ሊማሩ ይገባል። ማስተማር ግዴታችን ነው። ታሪካችን የሚያስተምረን ሰዎችን ወደ ጀሃነም መንዳት አይደለም፣ ማጋዝ አይደለም። ከጀሃነም እሳት እንዲጠበቁ ማስተማር ነው። አላሁ ስብሓነሁ ወተዓላ ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ ኩዚል ዐፍወ ወዕሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን ይለናል። አንተ እኮ ሶሪ ትላለህ ስትጀምር። ሶሪ ማለት ምንን ነው የሚያሳየው? አፉታ ምንን ነው የሚያሳየው? ልትወጋኝ ትችላለህ፣ ልትነካኝ ትችላለህ ሳታውቅ፣ ልክህ ስላልሆነ ማለት ነው። የዓሊምን ክብር ሳታውቅ ልትጎዳ ትችላለህ። ምክንያቱም የዕልምን ደረጃ ስለማታውቅ ማለት ነው። ለዚህ ሲባል አስቀድመ አፉ እኮ ትጠይቃለህ። ልትወጋኝም ላበላሽብህም አሰላሙ አለይኩም ወረሕመቱላህ ወበረካቱ ማለት እኮ ይሄ ነው። ከኔ ምንም የሚደርስብህ ነገር የለምና የአላህ ሰላምታ በአንተ ላይ ይውረድ፣ የአላህ ሰላም በአንተ ላይ ይውረድ፣ ረሕመቱ በረከቱ በአንተ ላይ ይስፈን ማለት ከየት ነው የሚመጣው? ስለዚህ እኛ አንዳንድ ሰዎችን በአካባቢያቸው ያላችሁ ሰዎች እንድታስተምሯቸው፣ አደብ እንድታስይዟቸው፣ አኽላቅ እንድታስተምሯቸው አማና እንላለን። በተለይም የፌዴራል መጅሊሱ ይሄ አማና ተጥሎበታል። ምክንያቱም አላሁ ስብሓነሁ ወተዓላ ወላ ተሱቡ ለዚነ የድዑ ሚን ዱኒላሂ ፈየሱቡላህ ዐድወን ቢገይር ዒልሚን ይለናል። አይደለም ሙስሊም ሆኖ ሌላውንም ጭምር ሌላ ሃይማኖትን የሚከተል እንኳን ቢኖር አትንካበት፣ አትስደበው። ዒልም የለውም፣ አላህን ቁድራውን አያውቅም።
በአንጻሩ እሱም ይሳደባል፣ አላህን ይነካል ይለናል። አይደለም የራስህን ወንድምህን እነመል ሙእሚኑነ ኢኽዋ ወንድማማች የተባለውን ሰው ያውን ደግሞ ዑለማን መሳደብ። ዑለማ እኮ አላህ ሱብሓነሁ ወተዓላ ያከበራቸው ሰዎች ናቸው። አንተ ብታከብር ባታከብር መጀመሪያ የተከበሩ ሰዎች ናቸው። ስለዚህ ዑለማን ማናነቅ ማለት ወንጀል ነው፣ ወንጀል ነው። ተቀምጦልሃል፣ አላህ ዘንድ ትጠየቅበታለህ። ነቢያቶች ክብር አላቸው። የነቢያት ወራሾች ደግሞ ዑለማዎች ናቸው። አላሁ ስብሓንሁ ወተዓላ ለነቢያቶች ዋሕይ ነው ያወረደው። ፈአውሓ ኢላ ዓብዲሂ ማ አውሓ ማ ከዘበ ልፉአዱ ማ ረአ ይላል ረሱላችንን ዓለይሂ ሰላቱ ወሰላም። ከአላህ እኮ ነው የተወረደው። እሱም ያየውን አላስተባበለም። ያየውን ሙሉ ነው ያስተላለፈው ነው። በዕልም ደረጃ ወማ ዓለይከ ኢለል በላግ፣ አንተ ንገር ነው የተባልከው። ግረፍ፣ ላ ኢክራሃ ፊዲን፣ አስገድድ አልተባልክም። ለስተ ዓለይህም ቢሙሰይጢር፣ መንገር ብቻ ነው። አላሁ ስብሓነሁ ወተዓላ አስተላልፍ ነው ያለ፣ ተሳደብ አላለህም። ስለሆነም ከአንተ የሚጠበቀው ከቻልክ ዑለማን ከመሳደብ የዲኔን ሕማያ ዲኔን ጠብቃለሁ ለማለት ሰዎችን ተሳድበህ ኃጢአት ውስጥ ከምትገባ ከአንተ የሚፈለገው አየኩነ አንድ ሰው ዓብደን ሊላሂ ስብሓነሁ ወተዓላ በተፈጥሮ ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ኢተቃ። ነፍስህን አታጥራራ፣ ነፍስህን ከፍ አታድርግ። አላህን የሚፈራ አላህ ራሱ ያውቀዋል ማን እንደሆነ ማለት ነው። ስለዚህ አሁን የምትሳደቡ ሰዎች፣ ከእናንተ ዑለማ የኔ ይሻላል ማለት የጀመራችሁ ሰዎች ይሄ ልክ አይደለም። ስርዓት መያዝ አለባችሁ፣ መማር መቻል አለባችሁ፣ አደብ ማወቅ መቻል አለባችሁ። ለብይን የሚታጭ ሰው እኮ የራሱ ስርዓት አለው፣ የራሱ ህግ አለው፣ የራሱ መስፈርት አለው፣ ደረጃ አለው። በምኞት አይደለም የሚገኘው። አንተ በስራ በመሄጃ በመንጫ በተመደብክበት ቦታ ልጆችህን የምታሰድግበትን አኳኋን ከሰው ጋር የምትኗኗርበትን እንኳን ጭምር የያዘ ነው። ይሄን ማወቅ ግዴታ ነው። ቀድመ ይሄን መረዳት ግዴታ ነው። ለዚህም ሲባል ዑለማዎች እኮ ሲጀመር ሙፍቲ እንዲባሉ አይፈቅዱም። ሸኽ እንዲባል አይፈቅድም። ዓሊም እንዲባል አይፈቅድልህም። ምክንያቱም ጉዳዩን ያውቀዋል፣ ተጠያቂነቱን በትክክል ያውቀዋል። ዘሎ አይደለም እዛ ላይ ለመቀመጥ የሚሄደው፣ ወንበር አይደለም ይሄ። አላህ ዘንድ ሱብሓነሁ ወተዓላ እያንዳንዱ የምትናገራት ነገር ተጠያቂነት አለብህ ማለት ነው። አን አቢ ዓብዱራሕማን ብን አቢ ለይላ ቃል ምን አሉ? አድረክቱ 20 ወሚአተ ሚን አልአንሳሪ ሚን አስሓቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከረሱል ሰለላሁ ዐለይሂ ወሰለም ሰሓባዎች 120ውን አግኝቻቸው ነበረ ይሉናል። የስአሉ አሐዱሁም፣ አንድ ሰው ይመጣና ይጠይቃቸዋል። ጥያቄ ማለት ነው። አንድ ተራ ግለሰብ ይመጣና ይጠይቃል አኒል መስአላ። ከዚያስ ፈየሩደሃ ሃዛ ኢላ ሃዛ ወሃዛ ኢላ ሃዛ ሐታ ተርጅዐ ኢለል አወል። 120ውም ያኛው ለዛኛው ስልክህ ያኛው ደግሞ ከኔ እንትና ይሻላል ሲል 120ውን አዳርሰህ ወደ መጀመሪያው እስክትመለስ ድረስ ያመላልሱሃል። ብይን አይሰጡም። ምክንያቱም ተጠያቂነት ስላለ። ዑለማ ሱብሓነሁ ወተዓላ አላህ አከበራቸው፣ አላቃቸው፣ አሳወቃቸውም ጭምር። ዝም ብሎ አይደለም ማለት ነው። ያ ስለሆነ የዑለማ ክብር ሳይገባ ስለ ዑለማ መናገር ልክ አይደለም። ሙፍቲ ለመሆን እኮ ሸርጥ አለ። አንድ ሰው እኮ ሙፍቲ ለመሆን አየምተሊከ አልአህልያ ባልተቤት መሆን አለበት ለዛ ነገር። ወልከፋዕ ልዕልምያ አቅሙ ሊኖረው ይገባል፣ እውቀት ሊኖረው ይገባል። ዝም ብሎ አይደለም፣ ኢፊሸንሲ ይፈልጋል ማለት ነው።
ከፋአቱል ዒልሚያ ወልቁድራ አለል ኢስቲንባጥ ማለት ነው። ዝም ብሎ አይደለም ሙፍቲ የሚኮነው። አሕካም ሸርዕያን በትክክለኛው ማወቅ ያስፈልጋል። ህዝብ ዘንድ ማዕሙን መሆን ያስፈልገዋል ሰውየው። ዝም ብሎ አይደለም የሚሰጠው። ይሄ ታይቶ ነው። ሐታ ስለ ራሱ መዝሐብ ብቻ የሚናገር ሰው አይደለም። ስለ ዒልም የሚናገር ሰው ነው ፈትዋ መስጠት የሚችለው። ማወቅ ግድ ይላል። ከመናገር በፊት ማን ነው ያ ሰው፣ ደረጃው ምን ያህል ነው የሚለውን ማየት ያስፈልጋል ማለት ነው። ስለዚህ ሽሩጦች አሉት። ብይን የሚሰጡ ሰዎች ራሳቸው አልኢስላሙ አልዓቅሉ ወልዓዳላ ሊኖር ይገባል ማለት ነው። አልኢስላሙ አልዓቅሉ አልብሉጉ አልዕልሙ ተኸሱስ አልዓዳላ አልኢጅቲሃድ ቢያንስ እንኳን ቢያንስ መርተበተል ኢጅቲሃድ ላይ የደረሰ ሰው ነው የሚያስፈልገው ማለት ነው። ዝም ብሎ አይሰጥም። በምላስ ላይ ስለመጣ ብቻ ሙፍቲ እንትና እንዲህ አለ የት አባቱ አይባልም። የዓሊም ደረጃ መታወቅ አለበት። የዓሊም ደረጃ የሚታወቀው ደግሞ በመማር ነው። ቀድሞ መማር ያስፈልጋል። አሊፍ ትቁም ትጋደም የማያውቅ አንድ ግለሰብ ተነስቶ ሙፍቲ እንትና እንደዚህ ነው ይሄ ሊሆን አይገባም ለማለት አይችልም። ሲጀመር በጣም ደፋሮች ጁሃላዎች ናቸው። በጣም ደፋሮች ጃሂሎች ናቸው። ሰው ባወቀ ቁጥር ዝቅ ይላል፣ በተማረ ቁጥር ያፍራል። ለዚህ ሲባል ትንሽ ዝቅ ማለት ያስፈልጋል፣ ማወቅ ያስፈልጋል። ከዚህ የተነሳ ሰውን ከመሳደብ አቅማቸውን ማወቅ ያስፈልጋል ማለት ነው። አንድ ሙፍቲ ለሙፍቲነት ሲታጭ ዑለማዎች የሚያስቀምጡትን ሽሩጥ ማሟላት ግዴታው ነው። ያንን ያሟላ ሰው በምን ልብህ ነው በምን ምላስህ ነው ተነስተ ይሄ አይረባም ይሄ ይረባል የምትለው? አላሁ ስብሓነሁ ወተዓላ ይጠይቃል ማለት ነው። አንድ ሰው እኮ ሙፍቲ ሲባል ዒልም ሊኖረው ይገባል። ምን አይነት ዕልም ነው የሚኖረው? አልዕልሙ ቢአያት አልአሕካም ሚነል ቁርአኒል ከሪም፣ አልዕልሙ ቢአሐዲስ አልአሕካም ሚነ ሱነቲ ሸሪፈ፣ አልዕልሙ ቢሉገቲ አልዓረቢያ፣ አልዕልሙ ቢኡሱሊል ፊቅህ። የግድ ሊኖረው ይገባል። እኔ የተነስቼ ብድግ ብዬ ይሄ ይሆናል ይሄ አይሆንም ቀለሙ አማረኝ አላማረኝ የምለው አይደለም ማለት ነው። ለዚህ ሲባል እኔ የፌዴራል መጅሊሶች እንደዚህ አይነት ለሰው ክብር የሌላቸው ለዑለማ ክብር የሌላቸው ደንታ የሌላቸውን ሰዎች በአላህ ስም አደብ ማስገዛት ይኖርበታል። አላሁ ስብሓነሁ ወተዓላ እዛ ቦታ ላይ እስካስቀመጣችሁ ድረስ ትጠየቁበታላችሁ። በምታዩት፣ በምትናገሩት፣ በምትሰሙት ትጠየቁበታላችሁ። የውመል ቂያማ ለእናንተ አይነገርም። ዑለማዎች ናቸው። በወንበሩም ትጠየቃላችሁ። ትናንትና አህባሽ እንዲህ አደረገን፣ እንትና እንዲህ አጠፋን፣ እንትና በዚህ ወጣ፣ መንግስት እንዲህ አደረገን ስትል ቆይተሃል። የሙስሊም ጠላቶች እነንትና ናቸው ስትል ቆይተሃል። አላሁ ስብሓነሁ ወተዓላ ዓሳ ረቡኩም አን ዩሕሊከ ዐዱወኩም ወየስተኽሊፈኩም ፊል አርድ ፈየንዙረ ከይፈ ተዕመሉን ይላል። አላህ ጠላቶቻችሁን አስወገደና እናንተን ወንበር ላይ አስቀምጦ እየፈተናችሁ ነው። ከዚህ ፈተና መላቀቅ ያስፈልጋል። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ዛሬ የምትመርጡት ሰው በእኔ መዝሐብ፣ በእኔ አቂዳ፣ በእኔ አመለካከት፣ በእኔ አታያይ፣ በእኔ ብሔር፣ በእኔ አካባቢ የምትሉ ከሆነ አላህ ዘንድ ስብሓነሁ ወተዓላ ትጠየቁበታላችሁ። ያለ አቅሙ የምታመጡ ከሆነ ኢዛ ውሲደ አልአምሩ ኢላ ገይሪ አህሊህ ፈንተዝር